ሙሐመድ ተሰማ ወደል መሃይሙ ደደቡ ደደቡ ሙሐመድ ተሰማ ወደል መሃይሙ ደደቡ ደደቡ ላንተ አይገባህም ማረግህን አውልቀህ ስጠው ለዝናቡ ሻለቃ ዝናቡ ወገን ኮርቶብሃል ሻለቃ ዝናቡ ጠላት አድንቆሃል አይደለም ኮሎኔል አይደለም ጄኔራል ማርሻሉም ያንስሃል አይደለም ኮሎኔል አይደለም ጄኔራል ማርሻሉም ያንስሃል ኮርተናልኛ ኮርተናል በጀግኖቻችን ኮርተናል እንኳንም አማራ ሆንኩ እንኳንም ከዚህ ጀግና ህዝብ መፈጠሬ ከምንም በላይ ያኮራኛል ከዚህ ደግነትና ጀግንነትን አንድ አድርጎ ከሚንቀሳቀስ ማህበረሰብ ከዚህ ኢትዮጵያዊ አማራ መፈጠሬ ያኮራኛል የሚጠሉትን የሚወድ የሚሰድቡትን የሚመክር የሚጣሉትን የሚገጥሙትን የሚያሸንፍ ፈራ እግዚአብሔር ያለው ድንቅ ፍጡር አማራ እኮራለሁ በአማራነቴ በፋኖነቴ እኮራለሁ ኮርቻለሁ እንኳንም ከዚህ ጀግና ህዝብ ተወለድኩ እንኳንም ከዚህ ጀግና ደግ ህዝብ ተወለድኩ ደጋዳሞት ላይ የተደረገው ተጋድሎ ለካ ወደው አይደለም ጠላቶቻችን ገና ሳንታጠቅ ሲፈሩን የነበረ አማራን ሳይታጠቅ የሚፈሩት ለካ ከተነሳ በባዶ እጁ ተነስቶ እንደሚማርክ እንደሚታጠቅ ስለሚያውቁት ነው ዓለም መሳሪያን ታጥቆታል እንደ አማራ ግን አይተኩስበትም እንደ አማራ ፋኖ አይተኩስበትም እንደ አማራ ጀግኖች አይተኩስበትም ዓለም የታጠቀውን መሳሪያ ሁሉ በአማራነት የኮረውበት ቀን ቢኖር ትናንት በደጋዳሞት ለተከታታይ 3 ቀናት በተደረገው አውደ ውጊያዎች አንድ እዝ በ4 ጄኔራል በ10 ምናምን ኮሎኔል የተመረውን ጦር አንድ ኮር የማይሞላ ያውም በሻለቃ የሚመራ አንድ ሻለቃ የሚመራው የቴዎድሮስ እዝ ጀግኖቻችን የሰሩት ታሪክ ከምንም በላይ አቁርቶናል ደጋዳሞት የሚተኮሰው መድፍ ታንክ ቢኤም አየርና ድሮን እስከ ጎንደር ድረስ ይሰማ ነበር ለቃል ምድርና ሰማይ ይደበላለቃል የሚባለው ውሸት ነው ምድርና ሰማይ የሚደበላለቅ ቢሆን የደጋዳሞት ምድርና ሰማይ ይደበላለቅ ነበር በዚህ ከባድ ውጊያ በዚህ ልጅ አላህ አስጨራሽ ውጊያ ፋኖ በዲሽቃና በብሬን በስናይፐር ብቻ ታንክና መድፍ ከያዘ አየርና ድሮን ከያዘ ቢኤም ከታጠቀ መንግስት ከሆነ ኃይል ጋር ሽፍታ ነው የሚባል ኃይል በዚህ ልክ ጠላቱን አንቀጥቅጦ አንገት አስደፍቶ አፈር ደም አብልቶ ማየት ለአማራ ህዝብ ትልቅ ኩራት ነው ትልቅ ጀግንነት ነው ኮርተናል የአማራ መሪዎች መሪ የሆኑት በጀግንነታቸው በብቃታቸው ነው የአብይ ጄኔራል የተባሉት እሴት አስገድደው በመድፈራቸው ነው ሀገር በማስደፈራቸው ነው በስርቆታቸው ነው በመማረካቸው ነው ማርሻል ጄኔራል የተባሉት በእውቀት አይደለም ይህ ለ3 ተከታታይ ቀናት ሲደረግ የቆየው እልህ አስጨራሽ ተጋድሎ የአማራን ታላቅነት የአማራን ጀግንነት የአማራን አይበገሬነት የሚያሳይ ትልቅ ድል ነው እኛ ደጋዳሞትን ላለማስያዝ አይደለም እየታገልን ያለ ነው እኛ ለደጋዳሞት አይደለም እኛ የምንታገለው 4 ኪሎ ላይ ያለን ስርዓት ለማስወገድ ነው ሀገራችን እየበዘበዘ ህዝባችን እየዘረፈ ኢኮኖሚ እያወደመ ሀገር እያጠፋ ህዝብ እየጨረሰ እያጫረሰ ሃይማኖትን ከሃይማኖት እያጋጨ ብሔርን ከብሔር እያጋጨ እድሜውን ማራዘም የሚፈልግ የጠላቶቻችን አጀንዳ ተሸክሞ የሚናውዝ የገደይ ያሸባሪ ስብስብ ይህንን ከሀገራችን ለማስወገድ ነው እኛ የምንታገለው አብይ አህመድ ምንድነው ያለው ከህወሓት ጋር በነበረው ውጊያ እየተለማመድንባቸው ነው ያለ አብይ አህመድ ከህወሓት ጋር 2 ዓመት ሲዋጋ ልምምድ እያደረገ ነው የነበረው ከማን ጋር ለመግጠም ነው ልምምድ ሲያደርግ የቆየው ከአማራ ጋር ለመግጠም ነው አማራ ለመታጠቁና እንደሚታጠቅ እንደሚገጥመው እንደሚያሸንፈው ያውቃል አብይ አህመድ ለመግጠም ሲታገል ሲለማመድ የነበረው አማራ ለመግጠም ነበር ይሄው አየነው ከህወሓት ጋር ሲያደርገው የነበር ባደረገው ውጊያ ያልተጠቀመውን ከባድ መሳሪያ ያልተጠቀመውን ሁሉ ተጠቅሟል አማራ ላይ የትም ዓለም ላይ በምስራቅ አፍሪካ በአማራ ላይ አብይ አህመድ የፈጸመውን ያክል ያደረገውን ያክል ተጋድሎ ያደረገ የለም የተጠቀመውን ያክል ከባድ መሳሪያ ቢኤም መድፍ ታንክ የትም ቦታ አልተጠቀመም በአፍሪካ ሀገሮች ላይ እንደዚህ አልተደረገም በጭራሽ ማለት ነው ህወሓት ላይ ተለማምዶ አማራ ላይ እየተኮሰ ያለው አብይ አህመድ አማራን ስለሚፈራው ነው ህወሓት አንድም ቀን አስግቶት አያውቅም የሚያሰገው ሁሌም ይህ ጀግና አማራ ነው እሱም ብቻ አይደለም ውጭ ጠላቶቻችን ሁሉ የሚፈሩት የሚሰጉት አማራ ነው ለዛ ነው አማራ እንዲጠፋ የተፈረደበት ነገር ግን ራሱንም ከጥፋት
ሀገሩንም ከስጋት ከመፍረስ ለማዳን በኩራት በጀግንነት አማራ ወደፊት እየገሰገሰ ነው። አማራነት ያሸንፋል። ኢትዮጵያዊነት ያሸንፋል። እውነት ያሸንፋል። ህሉናችን በተባበረ ክንዳችን። ሰማይና ምድር ይደበላለቅ ነበረ። ሰላም ሰላም! ውድ አማራውያንና የአማራ ትግል ደጋፊዎች በመላው ዓለም የምትገኙ የፋኖ ደጋፊና አባላት በሙሉ እንደምን ሰነበታችሁ? እኔ በጣም ደህና ነኝ። በዛሬው ቪዲዮ ደግሞ ይዤ የቀረብኩት አንድ ለየት ያለና በጣም ያሳቀኝን ነገር ነው። ይቺ ከላይ የምትመለከቷት ሴት ሰሚራ ዳውድ ትባላለች። በባህር ዳር ከተማ ቀበሌ 07። የሚገርመው ነገር እዛው ፖሊስ ጣቢያው ፊት ለፊት ነው ቤቷ። እየሄደች የቀበሌ 7ን ወጣቶች የቀበሌ 7ን ነዋሪ በቃ አይኗ የማይመቻትን እየሄደች እያቃጠረች ስንቱን ወጣት መኮድ ልካለች። ስንቱን ባለሀብት አስገርፋለች፣ አዘርፋለች። እና ባለፈው ሳምንት ያው ትንሽ ጥይት ቀምሳለች፣ ግን ህይወቷ ተርፏል። ምን ለማለት ፈልጌ ነው? ባንዳ መጨረሻው አያምርም። ሰሞኑን አንድ ነገር ገጠመኝና ያማስቆይ ነው። መቼም መስከረም ሳይነጋ የሚባል ነገር አለ አይደል? ጉድ አይሰማም። የህፃን አርበኛ ልጄ የቃልአብ አበበ የልደት በዓል ነበር የዛሬ ሳምንት ሐምሌ 5 ቀን። ከዛ ያን ፎቶ ማህበራዊ ሚዲያ ላይ አጋራሁኝ እና ምን ብትለኝ ደህና ቃልአብ እግዚአብሔር ከናንተ ጋር ይሁን፣ እግዚአብሔር ለሀገራችሁ በሰላም ያብቃችሁ አትለኝ መሰላችሁ? ቤቴን እኮ ያሳሸገች እሷ ናት። ወገቧን ይዛ ቁማ ፖሊስ፣ አድማ ብተና፣ መከላከያ ለኔ ለአንድ ደካማ ሽማግሌ ቦኔት በቦኔት የሆነ የስርዓቱ ወንበር አስጠባቂ ወታደር ያችን ግቢ ነው አሉ በቃ ውርር ያደረጋት። እኔ ትግል ላይ ነበርኩ ያኔ። ቤቴን ያሳሸገችው እኮ አንደኛዋ ባንዳ እሷ ናት። ቀበሌ 7 ታውቃታለህ እኮ እችን የተረገመች ክፉ ሴት ታውቃታለህ። ስለዚህ እግዚአብሔር ለሀገራችሁ ያብቃችሁ፣ እግዚአብሔር ከናንተ ጋር ይሁን ብላ እንዲያው አሁን ምን ማለት ነው? እንዲያው ማላገጥ አይሆንም? የልጆች እናት ወጣ እየተንከራተተች ጎዳና ላይ ወጣ እየተሰቃየች ቤቴን አሳሽጋ ያለች ሴት ለኛ ተቆርቋሪ ለቃልዬ ተቆርቋሪ መስላ ለሀገራችሁ ያብቃችሁ ትላለች። በጣም የሚገርማችሁ ነገር እንደዚህ አይነት ሰዎችን ተጠንቀቁ። እንደዚህ አይነት ሰዎችን ነው ልታስወግድ የሚገባ። አማራ አንተ ጃምቦ ላይ ተወዝፈህ የምትውል በተለይም የበላይ ዘለቀ ክፍለት ከተማ ነዋሪዎች እችን ክፉ ሴት ልትታገሏት ይገባል። እያስፈጀቸው ያለች እሷ ናት እና መመጻደቁ አይደለም የሚያስገርመኝ። ቆስላ ግን ተርፋለች፣ ድናለች። ግን ባንዳ መጨረሻው አያምርም። በአጠቃላይ ከአንቺም ጋር እግዚአብሔር አምላክ በሰላም ያገናኘን። ሙያ በልብ ነው። አብይ አህመድ ይዞሽ በሻሻ አይገባም። እምትቆይኝ እዛው ነው። ቸር ይግጠመን።